ሰላም ጤና ይስጥልን። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛ። እኔ እግዚአብሔር ይመስገን አለሁ። እንዴት ናችሁ እናንተ? ሁላችሁም ዩቲዩቤን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ እና አንድ ኦቲስቲክ ተጠቂ የሆነ ልጅ አለኝና ከሱ ጋር ሆኜ ካበረታታችሁኝ ያው አንዳንድ ነገሮችን ልንሰራ አስቤያለሁ። ብዙ ጊዜን በቤት ነው የምቀመጠውና እናንተ ከደገፋችሁኝ ሰብስክራይብ፣ ኮሜንት ያያችሁትን ነገር በኮሜንት እያስቀመጣችሁ ላይክ እያደረጋችሁኝ አበረታቱኝ። እንግዲህ ያው ኦቲስቲክ ልጅ ያላችሁ ሰዎች ወይንም በምታዩት ቪዲዮ በተለያየ ሚዲያ ላይ ያው ትረዳላችሁ ብዬ አስባለሁ። በጣም ከባድ ነው፣ ግን እግዚአብሔርን አመሰግነዋለሁ አምኖብኝም ስለሰጠኝ። ብዙ አቅም የሌላቸው ሰዎች አሉ። ቢያንስ በሌላ ነገር መደገፍ ባልችልም ባለው ነገር እኔ ያሳለፍኩበትን ያለሁበትን ሁኔታ እግዚአብሔርን እያመሰገንኩ የተሻለ ነገር ከሰው ጋር በመነጋገር የተጨነቀውን ያንን ነገር በምን አይነት መንገድ ማለፍ እንደሚችል በቃ ብቻ እነሱ ደስታና ደስታ ነው የሚፈልጉት። እኔን ያየ ሌላው እንዲበረታ ያንን አስባለሁ። ፈጣሪ እንግዲህ ከእናንተ ጋር ሆኖ ያበርታኝ። እናንተም አበረታቱኝ። አመሰግናለሁ ይሄን እድል ተስፋዬ ስላመጣህልን። የምር በጣም እድለኞች ነን። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁኝ አበረታቱኝ እና እኔም እንደዛው እንማማር። የቀን ውሏችንን በዚህ መልክ ወደ እናንተ ባቀርብ ያንን ያየ ቪዲዮ እንዲበረታ እንዲጠነክር ለካ ይሄም አለ እኔ ቤት ብቻ አይደለም ያለው እያሉ እንዲሉ እንደዛ እላለሁ። አመሰግናለሁ ስለምትከተሉኝ።